ኢንተለጀንስ የሚባለው ወይም ኢኪው ከቅርብ ዓመታት ወዲህ ከፍተኛ እውቀት እየተሰጠው ከፍተኛ ማብራሪያዎች፣ ስልጠናዎች እየተሰጡበት ያለ ነው። ኢሞሽናል ኢንተለጀንት ማለት አንድ ሰው ስሜቱን ተቆጣጥሮ አስተዳድሮ መርቶ ከሌሎች ባለን ግንኙነት የተሻለ ውጤት ማምጣት መቻል ነው። ስለዚህ ስሜት ምን መሆን የሚችል ነው? ወይም አንድ ሰው በስሜት ብልህ ነው የሚባለው ስሜቱን ማስተዳደር የሚችል ከሆነ፣ ስሜቱን መግራት የሚችል ከሆነ፣ ስሜቱን የሚገራውና የሚመራው ለጥቅም የሚያደርግ ከሆነ አንድ ሰው የስሜት ብልህነት አለው ሊባል ይችላል። ስለዚህ የስሜት ብልህነት 4 ወሳኝ ብቃቶች አሉት። አንደኛው ራስን ማስተዳደር ነው። ይህ ምን ማለት ነው? ሰልፍ ማኔጅመንት ማለት ነው። አንድ ሰው ከሁሉ በፊት ራሱን ማኔጅ ማድረግ አለበት። ራሱን ማስተዳደር አለበት። የራሱን ስሜት በሚገባ መንገድ በተገቢው መንገድ ሊጠቀምበት ይገባል። ሁለተኛው የራስን ደካማና ጠንካራ ጎን ማወቅ፣ ይህኛው ደግሞ ሰልፍ አዌርናንስ ይባላል። ምክንያቱም ሰው ከሰዎች ጋር በሚኖርበት ሰዓት የእሱ ደካማ ጎን ሰዎችን ይጎዳል፣ የእሱ ጠንካራ ጎን ሰዎችን ይጠቅማል። ስለዚህ ሰዎችን የሚጠቅመው የኔ ጠንካራ ጎን ምንድን ነው? ሰዎችን የሚጎዳው የኔ ደካማ ስሜት ምንድን ነው ብሎ ማወቅ ይጠበቅበታል። እንዲህ ከሆነ ጠንካራ ጎኑ እንዲቀጥል ማድረግ ሲችል፣ ደካማ ጎኑ ደግሞ ሰዎችን እንዳይጎዳ ሊቆጣጠር የሚችልበት ሜካኒዝም ሊፈጠር ይችላል ማለት ነው። ሶስተኛው ሶሻል አዌርናንስ የሚባለው ነው። የሌላውን ስሜት ማወቅና ማስተዳደር፣ አብሮት የሚኖሩን የቤተሰቡን አባል፣ የትዳር ጓደኛውን፣ ልጁን፣ ኃላፊውን፣ በአጠቃላይ ዙሪያውን ያሉትን ሰዎች የሌላውንም ስሜት ማወቅና ለሌሎች ተገቢ የሆነ አያያዝ እንድንይዝ ያደርገናል። ይሄ ኢሞሽናል ኢንተለጀንት የሚባለው ወይም የስሜት ብልህነት እየተባለ አሁን እየተነገረለት ያለው ነገር። ሌላው ሪሌሽንሺፕ ማኔጅመንት ነው። ይሄኛው ሰዎች በሆነ ምክንያት በህይወታቸው ውስጥ ለየት ያለ ትስስር ይፈጥራሉ። ትዳር ለምሳሌ አንድ ሪሌሽንሺፕ ነው። የሥራ ኮሚትመንት አንድ ሪሌሽንሺፕ ነው። ጓደኝነት አንድ ሪሌሽንሺፕ ነው። እነኝንም ሪሌሽንሺፖች በደንብ ማኔጅ ማድረግ የሚጠበቅ ሳይንስ ነው። እንግዲህ ስሜት ለሁሉም የተሰጠ ቢሆንም አያያዙና አጠቃቀሙን ማወቅ ግን የአዋቂዎችና የብልሆች ድርሻ ነው። እንግዲህ ጤነኛ እስካልሆነ ድረስ አንድ ሰው ስሜት የለኝ ሊል አይችልም። ስለዚህ ስሜት ለሁሉም የተሰጠ ነው። ግን በአያያዙና በአጠቃቀሙ ረገድ ግን ሰው ከሰው ይለያል። የሰዎች ብልህነት የሚለካው ባላቸው ግራና ቀኙን የማገናዘብና የስሜትን የመግዛት ብቃታቸው ነው። ስለዚህ ሰዎች ብልህ ናቸው፣ አስተዋይ ናቸው የምንላቸው ስሜታቸውን የሚገዙ ከሆነ፣ ስሜታቸውን የሚቆጣጠሩ ከሆነ፣ ግራ ቀኙን አይተው በሚጠቅም መንገድ ስሜታቸውን የሚያስኬዱ ከሆነ፣ የሰዎችን ስሜት ተቆጣጥረው ሪስክ ሚኒማይዝ የሚያደርጉ ከሆነ እነኚህ ሰዎች የስሜት ብልህ ናቸው፣ የስሜት ክህሎት አላቸው ልንል እንችላለን። ስለዚህ አሁን እነኚህ 4 ነጥቦች ወሳኙ እነኚህ ናቸው ማለት ነው። አንደኛ የራስን ስሜት ማወቅ፣ የራስን ደካማ ስሜት ማወቅ፣ የራስን ጠንካራ ስሜት ማወቅ። ብዙ ጊዜ ሰው ስለራሱ አያውቅም፣ ስለሌላው ግን ያውቃል። ለዚህ ነው ቅዱሱ መጽሐፍ ራሱ በዓይኑ ውስጥ ያለውን ምሰሶ እያለ የሰው ጉድፍታ ያለ የሚለው ማለት ነው። ራሳችን ጋር ያሉ የስሜት ደካማቶች ቀላል እንደሆኑ ነው የምናስበው። ሰው ጋር ያለውን ግን ከባድ አድርገን ነው የምናስበው። ስለዚህ አንድ ሰው በስሜት ብልህ እንዲሆን ከፈለገ መጀመሪያ የሚያደርገው ነገር የራሱን ስሜት ማወቅ ነው። ከዛ በኋላ
ያንን ያወቀውን ደካማ ጎኑን ያስተዳድረዋል፣ ማኔጅ ያደርገዋል ማለት ነው። ሌላው ደግሞ የሌላን ሰው ስሜት ማወቅና የራሷን ስሜት ማስተዳደርም የሚጠበቁ ነጥቦች ናቸው። በምሳሌ መጽሐፍ ምዕራፍ 16 ቁጥር 32 ላይ ታጋይ ሰው ከጦረኛ ስሜቱንም የሚገዛ ከተማን በጉልበት ከሚይዝ ይበልጣል ይላል። በጣም የሚገርም ጥቅስ ነው። ታጋይ ሰው ስሜቱን የሚቆጣጠር ሰው ከማን ይበልጣል አለ? በጦርነት አሸንፎ አንድን ከተማ ከሚይዝ ሰው ወይም ከሚይዝ መንግስት ወይም ከሚበልጥ ንጉስ ይበልጣል። አያችሁ እንዴት እንደተወዳደረ። ስሜትን መግዛት እጅግ የሚደነቅ ባህሪ መሆኑን ከዚህ ማየት እንችላለን። እንግዲህ ስሜት ስንል ብዙ አይነት ነው። እንደው ለመጥቀስ ያህል ንዴት፣ ሳቅ፣ ለቅሶ፣ ኩርፊያ፣ ብስጭት፣ ቂም በቀል፣ ስድብ፣ መደሰት፣ መደቆስ፣ መደባደብ፣ መፈንደቅ፣ መገልፈጥ፣ መጨፈር፣ ተስፋ መቁረጥ፣ ሆድ መባስ፣ መስገብገብ፣ መቁነጥነጥ፣ መደሰት ወዘተ። እነኚህ ሁሉ በጣም በተገቢው መንገድ ልንጠቀምባቸው የሚገቡ ጥሩ የስሜት ባህሪያቶች ናቸው። ልዩነት የሚያመጣው ግን እነኚህን የምንጠቀምበት መቼና እንዴት ነው የሚለው አንድ ሰው በአግባቡ ሲጠቀምበት ራሱንና ሰዎችን ሳይጎዳ ሲጠቀም የዛን ጊዜ የስሜት ብልህነት መጣ እንላለን ማለት ነው። ስለዚህ በሕይወታችን ውስጥ ያለንን ልህቀት፣ የሀብት ብዛት፣ የታዋቂነት ከፍታ፣ የወደፊት ዓላማ ትልቅነት በዜሮ የሚያባዛው ብቸኛው ነገር ቢኖር ስሜትን በተገቢ ሁኔታ አለመያዝ ነው። አሁን ይህን ነገር ለማጠቃለል እንደዚህ አይነት የስሜት ብልህነትን ለማወቅና አንድ ሰው ማኔጅ ለማድረግ በጣም ብዙ የሆኑ መጽሐፍቶች አሉ በዚህ ረገድ የተጻፉ የስሜት ብልህነትን እንድናቅ፣ የስሜት ብልህነት አስፈላጊነቱን፣ የስሜት ብልህነት እስከምን ደረጃ ድረስ በዓለም ላይ ያመጣውን ጥቅምና ጉዳት የሚያብራሩ ብዙ መጽሐፍቶች በገበያው ላይ ይወጣሉ። ሰዎች እነኚህን የሚያነቡ ከሆነ ከንባብ ከሚገኘው ነገር አንዱ የስሜት ብልህነታቸውን እንዲያሻሽሉ ያግዛቸዋል። ስለዚህ በጣም አይምሯችንን ከምናሰራበት መንገድ አንዱ ስሜቶቻችንን እንድናቅና ስሜታችንን በተገቢ መንገድ እንድንጠቀም ያደርገናል። አጭርና ግልጹ ጥያቄ የትኛው የስሜት ክፍሌ ላይ በበለጠ መስራትና መብሰል እንደሚገባኝ አስባለሁ ብሎ አንድ ሰው ራሱን መጠየቅ አለበት። የትኛው ስሜት ነው እኔንም በአጠገብ ያሉትንም ሰዎች የሚጎዳው፣ እኔንም ወደ ገደል ይዞኝ እየሄደ ያለ ሰዎችንም ተስፋ እያስቆረጠና እየጎዳብኝ ያለው የትኛው የስሜት ክፍሌ ነው፣ የትኛው የስሜት አይነቴ ነው ብሎ አንድ ሰው በዚህ ጉዳይ ላይ ሊያስብበትና ሊሰራበት ይገባል። ስለዚህ በእውነት መጽሐፍ እያነበበ እነኝህን ነገር ከፈተሸ ሊያውቅ ይችላል። የሰዎችን ማንነት ማወቅ ከፈለጋችሁ ይላል ሐሳባቸውን ተቃውሟቸው፣ በዛች ቅስፈት እውነተኛ ማንነታቸውን ታገኛለህ ይላል። ስለዚህ ሰዎች ስትቃወሟቸው፣ ቻሌንጅ ስታደርጓቸው እውነተኛ ስሜታቸው፣ ደካማ ስሜታቸው ይታወቃል። ስለዚህ ያንን ስሜታችንን ለጥሩ ዓላማ ለመጠቀም መጣር አለብን ማለት ነው። ሰዎች ሲተቹን፣ ሲሰድቡንና ሲጮሁብን በዚህ ጊዜ ማሰብ ያለብን ልክ የእግር ኳስ ሜዳ ነው። በእግር ኳስ ሜዳ የሚጮሁት ተጫዋቾቹ ሳይሆኑ ተመልካቹ ነው። ስለዚህ ሰዎች ስለጮሁብን፣ ስለሰደቡንና ስለተቹን በዛን ጊዜ የምናሳየው የስሜት ማንነት በእርግጥ ይታወቃል። እኛ የባስን ልንሆን እንችላለን። ስሜቱን ማኔጅ የሚያደርገው ግን ውጤቱ ላይ ያተኩራል። ልክ እንደ እግር ኳስ ተጫዋቹ ውጤቱ ላይ ያተኩራል። ለደስተኛነትና ለጤናማ ሕይወት ይላል አንድ መጽሐፍ ሲናገር ምን ይላል? 5 ነጥቦችን ያስቀምጣል። ብዙ ጊዜ ሳቅ፣ ብዙ ጊዜ ይቅር በል፣ ከሰው ብዙ አትጠብቅ፣ ጭንቀትን ቀንስ፣ ምንጊዜም ቀና ሁን ይላል። እነኛ 5ቱም ብታዩዋቸው ከስሜት ጋር የተያያዙ ናቸው። የስሜት ብልህነት ሊያመጣቸው የሚችሉ ናቸው። መሳቅ ስሜት ነው። ይቅር ማለት ስሜት ነው። ከሰው ብዙ አለመጠበቅ ስሜት ነው። ጭንቀት መቀነስ ስሜት ነው።
ምንጊዜም ቀና መሆን ስሜት ነው። ስሜታችን ላይ ከሰራን ነው በዚህ ረገድ ውጤታማ መሆን የምንችለው።